ሰላማችሁ በያላችሁበት ብዝት ይበል። ቢቢሲ አንድ ጥያቄ ጠይቆ ነበረ። በሶስት ማዕዘን ውስጥ ያለች አይን ከኢሉሚናቲዎች ጋር ለምን ይያያዛል የሚል ጥያቄ ጠይቆ ነበረ። አጋጣሚ ይህንን ጥያቄ ሳይ ለምን አጠር ያለች ነገር አላደርስም ወደ እናንተ ብዬ ነውና፣ በመጀመሪያ ከኢሉሚናቲዎች ጋር ይያያዛል ወይስ አይያያዝም? መያያዙንስ ይያያዛል። የኢሉሚናቲ ማህበር የተመሰረተው እንደ አውሮፓውያን አቆጣጠር በ1770ዎቹ መጨረሻ በፊሎሶፊ ዶክተር አደም ዌስቤት በሚባል ተመሰረተ። እንግዲህ ከዛ በኋላ አላማቸውና እቅዳቸው ትላልቅ ተቋማቶችን መቆጣጠር ነበር። ለምሳሌ የገንዘብን ተቋማት መቆጣጠር፣ እንደዚሁም ደግሞ የፊልሙን ኢንዱስትሪ እና የሙዚቃውን ኢንዱስትሪ መቆጣጠር፣ እንደዚሁም ደግሞ የፖለቲካውንም ዓለም መቆጣጠር ነበረ። ይሄም እንግዲህ ከዛን ጊዜ ጀምሮ እስከዚህ ሰዓት ድረስ በቁጥጥራቸው ስር አድርገውታል ማለት ነው። ነገር ግን ከነዚህ ጋር ምን ያያይዘዋል? ፒራሚዱስ ምንድነው? አንድ አይኑስ ምንድነው የሚለውን ጥቂት ያለች ነገር ልበላችሁ። እነሱ ይሄ ሚስጥራዊ ቡድን አባል የሚያመልኩት የጥልቁን ገዢ ነው የሚያመልኩት። የጥልቁ ገዢ ተገዢ ነን ነው የሚሉት። ስለዚህ ፒራሚዱ ምንን ያመለክታል? የዘር ሐረጋትን ያመለክታል ማለት ነው። ኢሉሚናቲ ማለት የበራላቸው ማለት ስለሆነ እኛ የበራልን ሰዎች ነን ይላሉ። ዘራችን ከሌሎቹ የተለየ ዘር ነው ብለው ስለሚያስቡ መጠሪያ ዘር አላቸው ማለት ነው። ስለዚህ ከመጀመሪያ አንስቶ እስከ አናት ድረስ ያለ የዘር ሐረግ ነው ፒራሚዱ ማለት ነው። ለምሳሌ የኒክፌለር የሮትሸይልድ ቤተሰብ እያለ 15 የዘር ሐረጋት አሉት ማለት ነው። ስለዚህ ለምሳሌ የኦባማ እና የሂላሪ ክሊንተን አንድ የዘር ሐረግ ናቸው። እንደዚሁም ደግሞ የሌሎቹ አንድ ሌላ የዘር ሐረግ ናቸው። ነጩ ቤተመንግስት ውስጥ ያሉት ለንግስና ወይም ደግሞ ለፕሬዝዳንትነት ሲመረጡ ከዚሁ የዘር ሐረጋት ነው የሚመረጡት። ከፒራሚድ ውጪ መመረጥ አይችሉም። ቢኮዝ ኢሉሚናቲዎች አንድ ዘር ስለሆኑ የበራላቸው ስለሆኑ እኛ ሀያላን ነን ብለው ስለሚያስቡ ዘራቸው ከነሱ አይወጣም። በትውልድም በስልጣንም በምንም ዘራቸው ከነሱ አይወጣም። ከነሱ ብቻ ዘር ይመረጣል ማለት ነው። እንግዲህ ሌላኛው ደግሞ የዚህ ሚስጥራዊ ቡድን አባል ቁልፍ መሪዎች ናቸው። ሌላኛው ግን ፒራሚዱ ጋር አልደረሱም ማለት ነው። ሌላኛው የፒራሚዱ ኢሉሚናቲዎች ሃይማኖታቸው የተመሰረተ በሉሲፈር ስለሆነ ሉሲፈርን ስለሚከተሉ ሴጣንን ስለሚከተሉ እንግዲህ ሴጣን ታስሯል። ሴጣን እስኪፈታ ድረስ የግብፁን አማልክት አሙን የሚባለውን ተወካይ አድርገውታል ማለት ነው። ስለዚህ ፒራሚዱንና አንድ አይኑን የተጠቀሙት አንድ አይኑ የአሙን አማልክት በጥንታውያን ግብፃውያን ሲመለክ የነበረ ይሄ አምላክ ነው። እንግዲህ በነሙሴ ዘመን ከጥንት ጀምሮ ግብፃውያን የሚያመልኩት አማልክት ነው። ስለዚህ ፒራሚዱም እዛ አለ። የማምለኪያም አጸደም እዛ ተተክሎለት ሲመለክ የነበረ ይህ መንፈስ ነው። ስለዚህ ይህ መንፈስ ከበላ ዓለም ላይ ተወዳድሮ ይሄንን የሉሲፈርን ቦታ ሉሲፈር እስኪፈታ ድረስ የሉሲፈርን ቦታ ወክሎ ሉሲፈር እስኪፈታ ድረስ ይሰራል። ስለዚህ አንድ አይኑ ሁሉንም ተቆጣጣሪ ወይም ደግሞ ሁሉንም የሚያይበት አይኑ ነው። ስለዚህ ይሄ አይኑ የአሙንን መንፈስ ይወክላል። ይህንን አይን አሙን ነው የሚገዛው ማለት ነው። እንደዚሁም ደግሞ ፒራሚዱ ቅድም እንዳልኳቸው የዘር ሐረጋት እንዳሉት ሁሉ እንደዚሁም ደግሞ በግብፃውያን የተሰራ ይሄ የመቃብር ስፍራ ሆኖ የሚጎበኘው ፒራሚድ የዚህ የመንፈሱ የመምለኪያ አጸደ የነበረ ሲሆን ነው። ስለዚህ ሁለቱንም ወስደውታል ማለት ነው። እንግዲህ ፒራሚዱ ከላይ እየጠበበ ከታች ደግሞ እየሰፋ ነው የሚሄደው ማለት ነው። ይሄ ደግሞ ለቁጥጥር እንዲመች የሚያመቸን ነው። ምሳሌ ላቀርብላችሁ። ምሳሌ የኢትዮጵያ ጠቅላይ ሚኒስትር አለ። እንደዚሁም ደግሞ የ9ኙ ወይም ደግሞ የ11ዱ ክልል መሪዎች አሉ። እንደዚሁም ደግሞ የዞን መሪዎች አሉ። እንደዚሁም እያለ እስከ ወረዳ እየሰፋ ነው የሚመጣው ማለት ነው። ስለዚህ ይሄ ደግሞ ምንድነው ከላይ እየጠበበ ሲሄድ ከስር ደግሞ እየሰፋ ሲሄድ ይሄ ለቁጥጥር የሚያመች ነው። ስለዚህ አንዱ አይን አሙንን ይወክላል። አሙን ሁሉንም ማህበረሰብ ይቆጣጠራል ማለት ነው። እንደዚሁም ደግሞ ፒራሚዱ የሚመለክበት በግብፅ የነበረው የማምለኪያ አጸደ ነው። ግብፅ ውስጥ በነበረበት ሰዓት ግብፅ ውስጥ በሚመለክበት ሰዓት ግብፃውያን እነዚህ ፒራሚድን ሰርተው እዛ ውስጥ ይህንን አምላክ ያመልኩት ነበረ ማለት ነው። ስለዚህ ኢሉሚናቲዎች ወይም እዚህ ሚስጥራዊ ቡድን ማህበር አምላካቸው ወይም ደግሞ ሉሲፈር ስለታሰረ በሱ ቦታ ማንን ወክለውታል? አሙንን ወክለውታል ማለት ነው። ስለዚህ መጽሐፍ ቅዱስ ምን ይላል? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። ብልሆች ሁኑ እንጂ ሞኞች አትሁኑ ይለናል። እና ይሄን ነገር ባጭሩ ነው ያቀረብኩላችሁ። ወደፊት ደግሞ ሰፋ ባድርገው
ደስ ይለኛል። ደግሞ ሰፋ ለማድረግ ደግሞ የእናንተ ትብብር ያስፈልገኛል። እያያችሁትን እንግዲህ እስከ መጨረሻው እዩት። እንደዚሁም ደግሞ ሰብስክራይብ አድርጉት፣ ሼር አድርጉልኝ፣ ሀሳብ አስተያየታችሁን ጻፉልኝ። እንደዚሁም መጽሐፍ ቅዱስ ምን ይላል? ሕዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። ስለዚህ እውቀት ያስፈልገናል። እውቀት ለምንድን ነው የሚያስፈልገን? የነገውን እያሰብን እንደዚሁም ደግሞ ለጥንቃቄ ያስችለናል ማለት ነው። እንግዲህ እውቀት ሳይኖረን ሳናቀርተን አንድ ነገር ስናጠፋ ባለማወቅ ነው ባለማመን ነው ማለት አንችልም። አለማወቅ ከጥፋተኝነት አያድንም። ስለዚህ ብልጦች እንድንሆን ያደርገናል፣ በንቃት እንድንኖር ያደርገናል እና እያንዳንዱ ነገር ሚስጥር አለው። እንግዲህ ይህ ማህበር ከተመሰረተ በኋላ ብዙ ነገር አጥፍቷል፣ ብዙዎችን ቀጥፏል፣ ሚሊዮኖችን አፈናቅሏል፣ ሽብርተኞችን አቋቁሟል፣ እንደዚሁም በሽታዎችን አባስቷል። ስለዚህ የነዚህ ምስጢራዊ ቡድን ማህበር ብዙ ጥፋት አድርሷል። አሁንም ብዙ ነገር ያደርጋል። በተለይ መጽሐፉም እንደሚፈቅድላቸውና እነዚህ ነገሮች አይቀሬ እንደሆኑ መጨረሻው ዘመን አስጨናቂ እንደሚሆን ተንብየዋል። ለዛ ደግሞ ምን ማድረግ አለብን? በንቃት መኖር አለብን። ነገሮችን ማወቅ አለብን። ስለዚህ በሚመጡት ቪዲዮዎች ላይ እናንተ ካገዛችሁኝ በጣም ብዙ ነገር እንድታውቁ ረዳችኋለሁ። ስለዚህ ስለተከታተላችሁኝ አመሰግናለሁ።